በስራው ትክክል ሁልጊዜ ማን ነው? ነገሩ ማን ነው? የሰው የሰራው ነገር ሁሉ ሁለት ነው። እግዚአብሔር የሰራው ግን ሁልጊዜ ምንድን ነው? ትክክል ነው። እስቲ ወደ ጥያቄ ልግባና ድምጻችሁን እግዚአብሔር ለሰጣችሁ የምታምኑ ልጃችሁን አሳዩ። እንዳለም ብሎ ማተናገሩት እግዚአብሔርን ለማመስገን አንደበታችሁን ማጣጣቁት ለምንድን ነው? ቃሉን ተናገሩ ስትባሉ መናገር ይገባል። ቅድም እንዳልኳችሁ በጎሮሯችን አካባቢ አንድ ቆጣሪ ይቀመጥ እኔን ጨምሮ ብዙ ሰዎች ዝም እንል ነበር። የመናገሪያ መክፈል ስለማንችል ማለት ነው። በዝጋ ለነጻቀል እግዚአብሔር ስለሰጠን እግዚአብሔርን ማመስገን ይገባል። እስቲ ሁላችሁም ኃጢአት ብትሰሩ ይቅር አይልምና አታስመሩት። የምንማማርበት የትምህርታችን መነሻ የመጽሐፍ ቅዱስ ክፍል ነው። ምዕራፍ 23 ቁጥር 21 ላይ ያለ እግዚአብሔር ቃል ነው። ሁላችንም እንዲያስተምረን እግዚአብሔር አምላክ ቅዱስ ፈቃዱ ይሆንልን። ማን ያስተምረን? ማን ያስተምረን? አንድ ምሳሌ ነገራችሁ። ከዕለታት በአንድ ቀን ትምህርቱ ወደ ውስጡ አስገብተው ወደ ንስሐ ሕይወት ከመምጣት ይልቅ የሰውየው የሚናገርበትን ድምፅ፣ የለበሰውን ቀሚስ ማማር፣ ያንጠለጠለውን የመስቀል አይነት ውበት እና የሚከተለውን ሰው ብዛትና እልል የሚለውን ሰው ይመለከት ነበር። ከዚያ በልቡ አንድ ነገር አሰበ። ነገር በሚኖረው የሰርግ ጉባኤ ላይ መጥቼ ማስተምረው እኔ ነኝ። ለምን ይሄን አላመሰላችሁ? የሰውየው መደመጥና ውበቱን ተመለከተና ሌስኛ ያመሰግናልና ለማስተማር ወስኖ የዛን ቀን ማታ ወደ ቤት ሄደ። በነጋታው በሌሊት መጣና የአለቃው ወይም የአስተዳዳሪው ቢሮ ወዴት ነው ብሎ ጠየቀ። አሳዩት። በዚያ ነው አሉት። ሄደ። አባታችን እንዴት አደሩ አላቸው። እግዚአብሔር ይመስገን ዛሬ ማታ እኔ ማስተማር እፈልጋለሁና እንዲፈቅዱልኝ ነው አለ። ከየት የመጣኸው? ማን የቤተክርስቲያን የምታገለግለው? የትኛው የቤተክርስቲያን ትምህርት ቤት የተማርከው ብሎ ጠየቁት። እኔ የትም አልተማርኩም፣ የትም ቤተ መቅደስም አላገለግልም፣ ግን እንደው ትላንትና ማታ ሰባኪው ሲሰብክ ስላየሁ እኔም ማስተማር ፈልጌያለሁ አለ። አሁን አታስተምርም ብለው ከመለሱ አንድ የምትናገሩት ነገር አለ። እናንተ እንደው አንዳንድ ጊዜ ስንፍና የሚገባቸው ሰዎች የሚናገሩት ነገር አለ። የሆነ ጊዜ እግዚአብሔር ይመጡና ከዚያ በኋላ ባልተገባ ስፍራ ደግሞ ይሄ እናንተ ቦታ አይደለም ሲባሉ የቤተክርስቲያን አባቶች እኮ ገፊዎች ናቸው ይላሉ። መምህራን ገፊዎች ናቸው፣ አይለቁም ቦታቸውን እኮ ይላሉ። ግን ለሁሉ እንደ የሥራው መጠን ስራውን እንዲሰራ ቤተክርስቲያን ለሁሉ ስፍራ ትሰጣለች። ሁሉ በስራው መስራት ያለበት። ይሄ ሰው አታስተምርም ቢሉት እኛ አባት ቤተክርስቲያን ገፊ ነች ብሎ ሌላ አዳራሽ ሊሄድ ነው። አስተምር ቢሉት ደግሞ ሊያበላሽ ነው። ምክንያቱም ጸጋው ስላልሆነ። ነገር ግን አንድ ብልሃት ዘየዱ። የደብሩን ሊቀ ጉባኤ በኋላ ተቀምጦ ሊከታተለውና ጥቂት መልዕክት ብቻ እንዲያስተላልፍ ፈቀዱለት። ወዲያው ሄደና ቀሚስ ተዋሰ፣ መጽሐፍ ቅዱስ ተዋሰና ለሰዓቱ መዘጋጀት ጀመረ። መጽሐፍ ቅዱሱ ቢያገላብጠው ወዲያ ቢለው የሚያስተምርበትን ርዕስ ማግኘት አልቻለም። እንዲህ እያለ ሰዓቱ ደረሰና 11 ሰዓት ሲሆን ወደ ቤተ እግዚአብሔር መጣ። የዕለቱ ጸሎት ከተደረገ በኋላ የሚያስተምረው መምህር እሱ በሆነ ተነግሮት አውደ ምሕረቱ ተለቀቀለት። መጽሐፍ ቅዱሱን ይዞ እስከዚያች ሰዓት ድረስ የሚያስተምርበት ርዕስ አልነበረም። የመጀመሪያው የመጽሐፍ ቅዱስ ክፍል ሲከፍተው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድር፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ይሄ ለርዕስ አይሆን ይረዝማል። መሀል ላይ የሚከፍት ምንም አላገኘም። በስተመጨረሻ ግን ዮሐንስ ራእይ ምዕራፍ 22 ሲከፍት ቁጥር 14 ላይ እነሆ በቶሎ እመጣለሁ የሚል ቃል አለ። ምን የሚል ቃል አለ? እነሆ በቶሎ እመጣለሁ። ይህቺ ቃል አጭር ስለሆነች ለማስተማር ትሆነኛለች አለና በስመ አብ ብሎ ሰላምታ ከሰጠ በኋላ የምንማማርበት ርዕሳችን እነሆ በቶሎ እመጣለሁ የሚል ነው። ከዚያ ከአቡነ ገብረ በታች በዕድሜ ቀና ያለው አንዲት ሴት ከአሁን ምን አይነት መልእክት
እግዚአብሔር ይነግረኛል ብለው ወደ ላይ ቀና ብለው የዚህን ሰው ድምፅ ይሰማሉ። እሱ ግን ነው ወጥሮ መጣጣው አውደ ምሕረቶቻችን እንደምታውቁት ከፍ ያሉ ናቸውና የሚቀጥለው ለመናገር ቃላት ስላጠሩት መወራጨት ጀመረ። መልእክቱን ለማስተላለፍ በሚወራጭበት ጊዜ አሁን እንደያዝኩት ዋየርለስ ማይክሮፎን አይደለም የያዘው ባለገመድ ማይክሮፎን ያደናቅፈውና ሴትዮዋ ላይ ይወድቃል። በስሜት ትምህርት የሚሰጥ መስሎት ማለት ሲወራጭ እዛ ሴትዮዋ ነገር አለ። ልጄ ሆይ ጥፋተኛው አንተ አይደለህም፣ ጥፋተኛዋ እኔ ነኝ። አንተ እመጣለሁ እያልክ እየነገርከኝ እኔ ሙሉ እየጠበቅኩ አንተን መጣህልኝ። እሱ ግን ቀሚሱን እያራገፈ የተዋሰውን ቀሚስ እያራገፈ አውደ ምሕረቱ ላይ ያለው ሰው ጋር ቀርበና ምዕመናን አቤት መርጡት አቤት ሲሉ ጌታ እንደዚሁ ድንገት ይመጣልና ተዘጋጅታችሁ ኑሩ በስብሐት ለእግዚአብሔር ነው ወራ አስተምሯል አላስተምሯል? አያችሁ እግዚአብሔር በወደደው ቃሉን ያስተምራል። ሰው ልቡ ለእግዚአብሔር ቃል ካዘጋጀ እግዚአብሔር በአንድም በሌላ ያስተምራል። ለዚህ ነው በመጽሐፍ ቅዱስ ውስጥ በኦሪት ዘኍልቍ ምዕራፍ 23 አህያ ሲናገር ያየነው። በማቴዎስ ወንጌል ላይ እናንተ እንኳን ባታመሰግኑኝ ወይም እነዚህ ሕፃናት ዝም እንዲሉ እንኳን ብታደርጉ የቢታንያ ድንጋይ ተነስተው ይሉኛል፣ ያመሰግኑኛል። ስለዚህ እግዚአብሔር በወደደው ያስተምራል። በቤተክርስቲያናችን መጽሐፍ ቅዱስ ያሌለን ምን አስተምራለች? ትላስተምራለች አይደል? ስለዚህ እናንተ በዚህ በተፈጥሮ ተግዳሮት ውስጥ የመጣችሁ እግዚአብሔር ምን ይነግረኛል፣ ምንድነው ዛሬ የምንማረው ብላችሁ ማሰብና ልቦናችሁ ለእግዚአብሔር ቃል ብቻ መስጠት ነው። ማን ያስተምረን? ሲውላችሁ ትገቡና ነገሩ ማን ያስተምረን? እግዚአብሔር ያስተምረን። ኃጢአት ብትሰሩ ይቅር አይልምና አታስፈሩት ይላል ኦሪት ዘጸአት ምዕራፍ 23 ላይ። ዛሬ ባለን ጥቂት ደቂቃ በምራችን 40 ደቂቃ ብለዋል። 40 ቁጥር ደግሞ በቤተክርስቲያናችን የሽግግር ቁጥር ነች። ሽግግር ቁጥር ነች። 40 ቁጥር ሊቃውንት በዚህ የሚፈሩባት ቦታ ነች። እቺ ቦታ ብዙ ቅዱሳን የሚፈሩባት፣ ብዙ ሊቃውንት የሚፈሩባት ስፍራ ነች። ሰሚ ቅዱስ ወለመካን መካኒ ቅዱስ ወለሰብ ተብሎ እንደተነገረ ብዙ የተቀደሱ እግዚአብሔር ቃል የሚናገሩ የሚያስተምሩ ሊቃውንት የሚፈሩበት ስፍራ ነው ያለውና ስለ 40 ቁጥር ብዙ የሚያውቁ አሉ። 40 ቁጥር ሽግግር ነች፣ መሸጋገሪያ ነች። ክርስቶስ 40 ቀንና 40 ሌሊት ጾሞ ሕዝቡን ከመከራ ሥጋና ከመከራ ነፍስ ከመንግሥተ ሰማያት ከዲያብሎስ ቁራኛ አድኖ ወደሚደነቅ ብርሃን አውጥቷል አይደል? ሙሴ 40 ቀንና 40 ሌሊት በሲና ተራራ ጾሞ ሕዝቡን ከሕገ ልቡና ወደ ሕገ ኦሪት አምጥቷል። ኤልያስም 40 ቀንና 40 ሌሊት ጾሟል። እኛም በ40ና በ80 ቀናችን ተጠምቀን በ40 ቀኑ የተጠመቀ ከምድረ ከሰው ከኖረባት አጃከ በአዳም ከምትመሰለው ከምድረ ፋይ ወደ ቤተ ክርስቲያን መጥቶ የሥላሴ ልጅነት ያገኛል። ስለዚህ 40 ቁጥር ጥሩ እንደሆነ ተስማምተናል። ለ40 ደቂቃ ነው የምንማረው። ለስንት ደቂቃ አልኳችሁ? ለ40 ደቂቃ ነው የምንማረው። እግዚአብሔር ያስተምር። የምንማረው ስለ መላእክት ነው። ስለ መላእክት የምንማርበት አብይ ምክንያት ደግሞ መላእክቱ የእግዚአብሔር ስለሆኑ። የማን ስለሆኑ? የእግዚአብሔር ስለሆኑ። እግዚአብሔር የሚወዳቸው የእግዚአብሔር የሆኑ እርሱ ያከብራቸው፣ እርሱ ቦታ የሰጣቸው፣ እርሱ ያጸደቃቸው፣ እርሱ የወደዳቸው እኛ ስለምንወድ፣ እኛ ስለምናከብር፣ እኛን ቦታ ስለምንሰጣቸው ምናልባት አንዳንዶች ባልተገባ ስፍራና ባልተገባ ቦታ ሆነው መጻሕፍትንና የእግዚአብሔርን ቃል ሳያውቁ ቅዱሳን መላእክትን የማያከብሩ እነሱ አይቀኑም እንጂ ሊያቃሏቸው የሚሞክሩ ስላሉ ምናልባትም እንዲህ ላሉት የመጻሕፍትን ቃል ጠቅሳችሁ እግዚአብሔር ያከብራቸው እንዴት እንደሆነ እንድታውቁ እግዚአብሔር ዛሬ ስለ መላእክት ያስተምራችኋል፣ ያስተምረናል። ሁላችንም እንዲያስተምረን ቅዱስ ፈቃዱ ነው። በዚህ በሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ እንዲህ ብሎ ይናገራል። የእርሱ የመሆንና የማመልከው የእግዚአብሔር መልአክ በዚህ ሌሊት ባጠገቤ ቆሞ ነበር ይላል። የማን መልአክ? የእግዚአብሔር መልአክ። ስለዚህ የምንናገረው ወይም የምንማማረው የእግዚአብሔር መላእክት ስለሆኑ ስለ ቅዱሳን መላእክት ነው። ብዙ ጊዜ መላእክት ማለት ምን ማለት እንደሆነ ተምራችኋል። መልእክተኞች እንደሆኑ የሰውን
ወደ እግዚአብሔር ከእግዚአብሔር ደግሞ ወደ ሰው የሚያመጡ መልእክት የሚያመላልሱ ለእርዳታ የሚመጡ እንደሆኑ ብዙ ጊዜ ተምራችኋል። ዛሬ ግን እኛ መላእክትን ለምን እናከብራቸዋለን? መላእክትን የጸጋ ስግደት ለምን እንሰግድላቸዋለን? መላእክትን ለምን መታሰቢያ እንሰጣቸዋለን? በቤቱ ለምን ለቅዱሳን መላእክት የጸጋ ስግደት እንሰግዳለን የሚለው እናያለን። እግዚአብሔር ያስተምረን። ይህ መላእክትን የምናከብራቸው በእግዚአብሔር መቅደስ በፊቱ ለአገልግሎት የሚቆሙ ስለሆነ ነው። የመጀመሪያው ልብ በሉ። በእግዚአብሔር መቅደስ በእግዚአብሔር ፊት ለአገልግሎት የሚቆሙ ስለሆነ የእግዚአብሔር ፊት የተባለው አባቶቻችን ሲተረጉሙ እግዚአብሔር እንደኔና እንደናንተ የሚዳሰስ የሚጨበጥ የሚታይ ፊት የለው። በእግዚአብሔር ፊት ለአገልግሎት የሚቆሙ ናቸው የሚለውን ሲተረጉሙ አባቶቻችን የእግዚአብሔር ፊት የተባለ ኃይሉ፣ ችሎቱ፣ ስልጣኑ፣ ባለጠግነቱ፣ ክብሩ ነው ይላሉ አባቶቻችን። ስለዚህ በሚያስፈራው እግዚአብሔር ፊት ለአገልግሎት የሚቆሙ ስለሆነ ይህንን ደግሞ መጽሐፍ ስለሚነግረን በእግዚአብሔር ፊት የሚቆሙ ቅዱሳን መላእክትን እናከብራቸዋለን። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ቅዱስ ገብርኤል እንዲህ ይላል፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በማን ፊት የምቆመው? በእግዚአብሔር ፊት። ስለዚህ በእግዚአብሔር ፊት የሚቆመው ኃያሉን መልአክ ቅዱስ ገብርኤልን እናከብራለን። በእግዚአብሔር ፊት የሚቆመው ታላቁን መልአክ ሊቀ መላእክት ቅዱስ ሚካኤልን እናከብራለን። ለምን ይባል? እርሱ ባለቤቱ በፊቱ እንዲቆሙ የፈቀደላቸው፣ እርሱ ለምስጋና በፊቱ እንዲሰየሙ ስልጣን የሰጣቸው ስለሆነ፣ ስለዚህ መላእክት በእግዚአብሔር ፊት ለአገልግሎት የሚቆሙ ስለሆኑ እናከብራቸዋለን። ይሄም ብቻ አይደለም። በዚህ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ስትመለከቱ ነቢየ እግዚአብሔር ኢሳይያስ አንድ ነገር ይነግረናል። የመላእክትን ክብራቸው የመላእክትን ስልጣናቸውን ሲመሰክር ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ተቀምጦ አየሁት ይላል። ክብሩ፣ ኃይሉ፣ ችሎቱ፣ ባለጠግነቱ መቅደሱን ሞልቶት ነበር። ሱራፌልን ከበላዩ ቆመው ነበር ይላል። ከእግዚአብሔር በላይ ቆመው ነበር። መንበሩን የሚሸከሙ ኪሩቤል ግብራቸው ስለሆነ መንበሩን ይሸከማሉ። በፊቱ የሚያመሰግኑት ሱራፌል በስድስት ክንፋቸው በሁለቱ እግራቸውን እየሸፈኑ በሁለቱ ፊታቸውን እየሸፈኑ በሁለቱ እየረገሩ ቅዱስ 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 ጌታ እግዚአብሔር ያለህና የነበርክ እያሉ ያመሰግኑታል። እነዚህ በሚያስፈራው እግዚአብሔር መቅደስ ለምስጋና የሚቆሙ ቅዱሳን መላእክት የተመረጡ ናቸውና ንጹሐን ናቸውና እኛ እናከብራቸዋለን። ባለቤቱ እርሱ የወደዳቸው እኛ እንላቸዋለን፣ እንወዳቸዋለን። ስለዚህ መላእክትን በእግዚአብሔር ፊት ለአገልግሎት የሚቆሙ ስለሆኑ የመጀመሪያው የምናከብራቸው ለዚህ ነው። ሁለተኛው ለማገዝ፣ ለእርዳታ፣ ለደህንነት የሚፋጠኑ ስለሆኑ እንዲያግዙ፣ እንዲረዱ፣ ደህንነታችንን እንዲጠብቁ ቅዱሳን መላእክትን እናከብራቸዋለን። እግዚአብሔር ቤተሰቦች ይሄ ግን የሚናገረው መጽሐፍ እኔና እናንተ አይደለም። አንዳንድ ጊዜ በውጭ ያሉት ሰዎች ለምንድን ይመስላቸዋል? መላእክትን ስናከብር፣ ቅድስት ድንግል ማርያምን ስናከብር፣ ቅዱሳን ጻድቃን ሰማዕታትን ስናከብር የጸጋ ስግደት ስንሰግድላቸው ለምንድን ይመስላቸዋል? በልማድ የምንመላለስ ይመስላቸዋል። ግን በልማድ አይደለም የምንመላለስ። መጽሐፍ ስለሚነግሩ ነው። የእግዚአብሔር ቃል ስለሚያስተምረን ነው። ለእርዳታና ለማገዝ ለደህንነት የሚፋጠኑ ቅዱሳን መላእክት እንደሆኑ መጽሐፍ ቅዱስ ይነግረናል። ይገርማቸዋል። የብሉይ ኪዳን መጻሕፍትን ስትጠቅሱ ከሐዲስ ኪዳን መጻሕፍት ጥቀሱ ይላሉ። ከሐዲስ ኪዳን መጻሕፍት ስትጠቅስላቸው ደግሞ ሌላ ምክንያት ያመጣሉ። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ሁሉ መዳንን የወርሱ ዘንድ። መዳን ማለት ምን ማለት ነው? እኛ የእግዚአብሔር ልጆች እስራኤል ዘነፍስ የምንባል መዳንን እንድንወርስ የሚያገለግሉ ለማገዝ የሚላኩ
መናፍስት አይደሉም ብሏል። መላእክት ምንድነው የሚወርሰው? ልብ በሉ። እነርሱ እኛ በምድር ላይ ያለን እግዚአብሔር ልጆች በምድር ሳለን በጸጋ የምንሰግድላቸውን መላእክት እንዳንሰግድላቸው ይቃወማሉ። ግን እኛ ስግደት ብቻ አይደለም የምንሰጣቸውን ስግደት ወይም ከነሱ የምናገኘው መባረክ ብቻ አይደለም፣ ጥባቆት ብቻ አይደለም። እነዚህ መላእክት መዳንን እንወርስ ዘንድ ስላለን እኛን ለማገዝ የሚላኩ ናቸው። መዳን የምናገኘው ወይም የምንድነው ከምንድን ነው? ምንወርሰው ከምንድን ነው? የሰው ልጅ በምድር ላይ በሕይወተ ሥጋ እያለ የሚወድቀው የሚነሳው የሚጸልየው ንስሐ የሚገባው ቅዱስ ሥጋውን ክቡር ደሙን የሚቀበለው በእግዚአብሔር ቤት ተጥሎ መኖርን ገንዘብ የሚያደርገው መጨረሻ የእግዚአብሔርን መንግሥት ለመውረስ። ለምንድን ነው? የእግዚአብሔር መንግሥት ለመውረስ ለመዳን ነው። ያቺ እንወርሳት ዘንድ እግዚአብሔር ያዘጋጀልን መንግሥት እንድናገኘው ሌላ ነገር የለንም። በምድር ላይ በቅድስና ሕይወት ለመኖር የምንወድቀው የምንነሳው የእግዚአብሔርን መንግሥት ሽተን ነው። የእግዚአብሔር ቤተሰቦች ሥጋውያን አይደለም። አንዳንዶች እንደሚሉት አይደለም። ብዙ ሰዎች በአዳራሽ ውስጥ ሲናገሩ ሰምታችሁ ከሆነ ሲወጡ ስለሚጠብቃቸው ምድራዊ ነገር ነው የሚነግሯቸው። ስለ ባንክ አካውንት አይሰበክም እንጂ፣ ስለ ቪላ ቤት አይሰበክም እንጂ፣ ስለምናገኘው ምድራዊ ነገር አይነገርም። በቤተ ክርስቲያን አውደ ምሕረት አንድም ቀን በምድር በሥጋ ስለምናገኘው ነገር አይሰበክም። ነገር ግን አስቀድማችሁ መንግሥቱንና ጽድቁን ፈልጉ ሌላው ሁሉ ይጨመርላችኋል ስለተባለ መምህራኑ አባቶቻችን ወንጌላውያኑ ስለ እግዚአብሔር መንግሥት ነው የሚናገሩ። የምንሰብካቸው ስለ እግዚአብሔር መንግሥት ነው። ምን ልታዩ መጣችሁ ይላል መጽሐፍ ቅዱስ። ልታዩ የመጣችሁ የእግዚአብሔር መንግሥት ነው። ስለዚህ በምድር ሳለን የምንወድቀው የምንነሳው የእግዚአብሔር መንግሥት ሽተን ነው። ልብ በሉ። እኛ የምንሻትን የእግዚአብሔር መንግሥት እንድንወርስ ደግሞ ለማገዝ የሚላኩ ናቸው አለ ቅዱሳን መላእክት። ክብር ለስማቸው ይሁንና ለማገዝ የሚላኩ ናቸው። ስለዚህ እነዚህ ቅዱሳን መላእክት የምናከብራቸው በመንገዳችን እንዳንሰናከል ያ የተዘጋጀልን ተድላ ደስታ ያለበት የሕፃናት ዝማሬ የሚደመጥበት እረፍት ያለበት እግዚአብሔር ወይም የፊቱ የልጁ መልክ የሚገለጥበት ያለበት ሰላም የምናገኝበትን ቦታ እንድንወርስ ለማገዝ የሚላኩ ናቸው። ቅዱሳን መላእክትን እንዲያግዙ እንዲረዱ በዙሪያችን ሰፍረው ከሚያስጨንቀን ነገር ሁሉ ቢታደጉን እንወዳቸዋለን፣ እናከብራቸዋለን። ግን መላእክትን እናመልካለን? ንገሩኝ እንጂ እናመልካለን? አምልኮ የሚገባው ለማን ነው? ለቅድስት ሥላሴ ብቻ ለእግዚአብሔር ነው አምልኮ የሚገባው። በእውነት ይሄንን መለየት ያቃታቸው እንዲሁ ብቻ ፍጹም ጥላቻ ያላቸው እግዚአብሔርንና የመጽሐፍትን ቃል የማያውቁ የዋሃን አንዳንዶች ደግሞ አውቀው የተኙ በእውነት በመጨረሻው ዘመን የሐሳዊው መሲህ መንገድ ጠራጊ ሆነው የሚገለጡት ሊያስቱ ክርስቲያኖችን ከመንገድ ሊያወጡ እንዲላሉ። እኛ የምናመልከው ቅድስት ሥላሴ ነው። የምናከብራቸው መላእክት የምናከብራቸው ቅዱሳን በእውነት የጸጋ ስግደት የምንሰግድላቸው ግን አሉ። ለምን ቢባል መጽሐፍ ስለሚያከብራቸው ሁሉ መዳን እንዲወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ናቸው። እናከብራቸዋለን። እነርሱ መዳን ስላለን ስለሚገባ ወይም ደግሞ የእግዚአብሔር መንግሥት ሙሽሮች መሆን ስለሚገባ ሊያግዙን ይመጣሉ። ይሄ ብቻ አይደለም። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ እንዲህ የሚል ቃል እናገኛለን። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳይ መጣ። ምን ሊመጣ? ሊረዳይ መጣ። ስለዚህ መላእክትን የምናከብራቸው የሚራዱ ስለሆኑ የሚያግዙ ስለሆኑ ዳንኤል በተጨነቀ ጊዜ በአንበሳ ጉድጓድ ውስጥ በተጣለ ጊዜ ከአላውያን ነገሥታት ጋር ስለ እግዚአብሔር መንግሥት ስለ እግዚአብሔር አምላክነት በመሰከረና በተናገረ ጊዜ ፈተናን ባበዙበት ባስጨነቁት ጊዜ የእግዚአብሔር መልአክ ሊረዳው መጥቷል። እሱም እንዲህ ይላል፣ እኔም ከፋርስ ነገሥታት ጋር በዚያ ተውኩት። ለምን? ከመከራው የሚያግዘው መልአክ ስለደረሰለት፣ ከፈተናው የሚያወጣው መልአክ ስለደረሰለት፣ ፈተናው መከራውን የሚቋቋምለትን መልአክ
እግዚአብሔር ስለላከለት እነሆ ከዋነኞቹ አለቆች አንዱ ሚካኤል ይረዳ ይመጣ እኔም ደግሞ ካስጨነቁኝ ከፋርስ ነገሥታት ጋር በዚያ ተውኩት አለ። እግዚአብሔር መልአክ ድል ያደርጋል። በአንድ ሌሊት 185,000 ሰራዊትን ከመቅጽበት አጥፍቷል። ለእግዚአብሔር የማይታዘዙትን እንቢ የሚሉትን በሰይፍ በልቷቸዋል። ስለዚህ የእግዚአብሔር መልአክ እኛን ሊረዳ ሊያግዝ ስለሚመጣ እግዚአብሔር መልአክን እናከብራለን። ይህም ብቻ አይደለም፣ እንዲህ የሚል ቃል እናገኛለን በሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ እነሆም የጌታ መልአክ ቀረበ፣ በቤት ውስጥ ብርሃን በራ። የጌታ መልአክ ሲቀርብ በቤት ውስጥ ብርሃን በራ። ምክንያቱም ብርሃናውያን ናቸውና ጨለማን የሚፈልጉ በብርሃን መመላለስን የማይሹ ቅዱሳን መላእክትን አይቀበሉም። ብርሃንን የሚጠሉ በድንግዝግዝ ውስጥ መኖር የሚፈልጉ ብርሃናውያን መላእክትን አይቀበሉ። ሐዋርያው ግን እንዲህ ይለናል፣ ነው የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ ይላል። ጴጥሮስንም ጎድኑን መጥቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹ ከእጁ ወደቁ ይላል። ክብር ለእግዚአብሔር አምላካችን ይሁን። ተመልከቱ፣ የታሰርንበት የተተበተብንበት የመከራ ሰንሰለት እንዲያበቃ ከኛ እንዲቆረጥ ከእጃችን ላይ እንዲወገድ እግዚአብሔር ያውቀዋል፣ እኛም እናውቀዋለን። በእውነት ሰው የማያውቅልን እኛና እግዚአብሔር ብቻ የምናውቀው የታሰርንበት ሰንሰለት የመላእክትን እርዳታ የምንጠይቅበት በእውነት እግዚአብሔር እንዲያወጣን እንዲረዳ የምንፈልግበት የተተበተብንበት መከራና ችግር የለም። የእግዚአብሔር ሰዎች መላእክትን ጥሯቸው፣ በምልጃቸው በተራዳኢነታቸው እንዲያግዟችሁ ለምኗቸው። ከእግዚአብሔር ተልከው መጥተው ከእጃችን ላይ ሰንሰለታችን እንዲበጣ ተስፋ በጣም የሚነግረን ይሄ ነው። ቅዱስ ጴጥሮስ በወህኒ በነበረበት ጊዜ ፈተናና መከራ በክርስቲያኖች ላይ ጸንቶ በነበረ ጊዜ አላውያን ለምን የክርስቶስን ስም ትጠራላችሁ ብለው በወህኒ ባጋዟቸው ጊዜ በእጃቸው ላይ ሰንሰለት አስገብተው የወህኒውን ቤት በብዙ ብረት በቆለፉ ጊዜ የእግዚአብሔር መልአክ ወደ ቅዱስ ጴጥሮስ መጥቶ ጎድኑን ነክቶ ካነቃው በኋላ ታላቅ ብርሃን በራ። በእነዚያ በጠባቂዎች ላይ ፍርሃት ወደቀባቸው። የጴጥሮስ ግን የእጁ ሰንሰለት ወደቀ ይላል። እግዚአብሔር ቤተሰቡ የሚያስጨንቁ መላእክት ሲመጡ ይጨነቃሉ፣ ፍርሃት ይወድቅባቸዋል። ከእኛ ግን ሰንሰለታችን ይበጠሳል። ስለዚህ የሚያግዙ ናቸው። በሥጋም በነፍስም ረፍት እንድናገኝ ከእግዚአብሔር ጋር እንድንኖር በቅድስና እንድንመላለስ የሚረዱ ናቸው። ለዚህ ነው የምናከብራቸው። የሚያግዙንን የሚረዱን ቅዱሳን መላእክት እንወዳቸዋለን። እግዚአብሔር እንዲረዱን እንዲያገለግሉን ከእኛ ወደ እግዚአብሔር ከእግዚአብሔር ወደ እኛ መልእክትን እንዲያመጡ በሰውና በእግዚአብሔር መካከል አማላጅ አድርጎ ሰጥቶናል። ይሄን የሚለው መጽሐፍ ነው። በሶስተኛ ደረጃ መላእክትን የምንወዳቸው የምናከብራቸው ዕለትና ቀን ሰርተን ዛሬ መልአኩ ቅዱስ ሚካኤል ወራዊ ዓመታዊ በዓሉ የምንልበት፣ መልአኩ ቅዱስ ገብርኤል ወራዊ ዓመታዊ በዓሉ የምንልበት የምናከብራቸው የምንወዳቸው የጸሎታችንን ማድረግ የኃጢአታችንን መሰረይ የሚነግሩ ስለሆነ ከእግዚአብሔር ጋር የምንነጋገረው በምንድን ነው? በጸሎት አይደል? ጸሎት ቢል ተናግሮት ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር፣ ሰውና እግዚአብሔር የምንነጋገረው በጸሎት ነው። ስለዚህ ጸሎታችን ቅድመ እግዚአብሔር መድረሱ እግዚአብሔር ጸሎትን ሰምቷል። የልቦና ሐዘን ከዚህ በኋላ ይጠፋል። ከዓይንህ ላይ ከዓይንሽ ላይ ይታበሳል። እግዚአብሔር ወደ ጸሎትሽና ወደ ጸሎትህ ወደ ልመናና ወደ ልመናሽ ዓይኑን ልቡን ጆሮውን አዘንብሏልና ደስ ይበልህ ብለው የምስራችን ቃል የሚነግሩ ናቸው መላእክት። መጽሐፍ ቅዱስ እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 6 ቁጥር 7 ላይ እንዲህ የሚል ቃል እናገኛለን። እነሆ ይህ ከንፈሮችህን ነክቶአል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየችልህ አለኝ ይላል ነቢየ እግዚአብሔር ኢሳይያስ። መልአኩ ከንፈሩን በቁጥረት ከነካው በኋላ እነሆ በደል ተወገደችልህ፣ ኃጢአትህ ተሰረየችልህ አለኝ። የእግዚአብሔር መልአክ እግዚአብሔር ቤተሰቦች በእንባ የምንጸልየው ጸሎት በእግዚአብሔር ቤተ መቅደስ መጥተን እግዚአብሔር እንዲሰማ እግዚአብሔር እንዲያይ እግዚአብሔር እንዲመለከተን በመከራችን ሁሉ ከፊት ቀድሞ እንዲያድነን ሸክም የሆነብን ነገር ከላያችን ላይ እንዲወገድ
በመቅደሱ መጥተን ትኩስ እንባችንን እያፈሰስን የእግዚአብሔር መልአክ መጥቶ ጸሎት ተሰምቷል፣ ኃጢአት ካንተ ተወግዷል እንዲለን እንፈልጋለን አንፈልግም? ንገሩኝ እንጂ እንፈልጋለን አንፈልግም? ይሄን የሚነግሩ ቅዱሳን መላእክት ናቸው። እግዚአብሔር ኃጢአትህን አስወግዶልሃል፣ ጸሎትህን ሰምቶልሃል ሲል መልአክ የሚሰማውን ደስታ በእውነት የሚመጣውን መንፈሳዊ በጎነትና መጎብኘት ተመልከቱ። ስለዚህ መላእክት የኃጢአታችንን መሰረይ ይነግሩናል፣ የጸሎታችንን መሰማት። በዚህ በሐዋርያት ሥራ ምዕራፍ 10 ቁጥር 4 ላይ መልአኩም አለው ይላል ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አደረገ። ጸሎትህና ምጽዋት ለእግዚአብሔር የነገርከው የለመንከው የጠየቅከው ጸሎት ያቀረብከው ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አድርጓል መልአኩ ነው የሚነግረው። ስለዚህ መላእክት ጸሎታችን ልመናችን ፍሬ ማፍራቱ ቅድመ እግዚአብሔር መድረሱ የለመነውን እግዚአብሔር እንደተቀበለ መስዋዕታችን ስውር መሆኑን የሚነግሩ ናቸው። ስለዚህ እንወዳቸዋለን። ለምን ቢባል ከእግዚአብሔር ጋር እያገናኙ እኔ እንደው በዛ በውጭ ያሉት በአንድም በሌላም አጋጣሚ ከሰሙ በእውነት አንድ ጥያቄ በጠይቃቸው ደስ ይለኛል። ጸሎት የማያውቁ ጾም የማያውቁ ኢየሱስ የሚሉ ነገር ግን ለኢየሱስ ሰግደው የማያውቁ እንደው ባይሉ ሮብ አይሉ ጠዋት አይሉ ቀን አይሉ በሌሊት ተነስተው እንደ እንስሳ የሚያመነዥጉ በእውነት እግዚአብሔር እናውቃለን የሚሉ ነገር ግን ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በነገረው በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ያሉ የሃይማኖት መልክ ያላቸው ነገር ግን የእግዚአብሔር ኃይል የታሉ ቅዱሳን መላእክትን ቅዱሳን ጻድቃን ሰማዕታትን ከእግዚአብሔር ጋር አያገናኙም ብለው አንደበታቸውን ሞልተው ይናገራሉ። የማይጾሙት የማይጸልዩት እነሱ ግን ና ከጌታ ጋር አገናኛለሁ ብሎ በአዳራሽ ይሰበሰባሉ። ይገርማል። በሚያስፈራው በእግዚአብሔር መንግሥት በቅድስና ለአምልኮ ያለ እረፍት የሚቆሙ የሚሰየሙ መላእክት ለማቃለል ይሞክራሉ። ዕለት ተዕለት ስጋዊ ነገር ግን ሲናገሩ ስጋዊ ነገር ሲያከናውኑ የሚውሉ እነዚህ ምን ልበላቸው ይቅርታቸው ግን መላእክት ያቃለሉ ይሞክራሉ። መላእክት ግን በእግዚአብሔር ፊት ጸሎታችን ማረሙ የሚነግሩ መስዋዕታችን ስውር መሆኑን የሚነግሩ ቅድመ እግዚአብሔር መድረሱን የሚነግሩ ናቸው። እነዚህ በሚያስፈራው በእግዚአብሔር መቅደስ የሚገለጡ ናቸው። በእግዚአብሔር መቅደስ የሚገለጡ ቅዱሳን መላእክት ከእግዚአብሔር ጋር የሚያገናኙ ናቸውና እናከብራቸዋለን። በዓል እንሰራላቸዋለን። በስማቸው እንዘክራለን። የጸጋ ስግደት እንሰግድላቸዋለን። ይህንን እንመለከታለን። በሉቃስ ወንጌል ምዕራፍ 1 ላይ ዘካርያስን ጸሎትን ተሰምቶልሃል ብሎ ጸሎትን ተሰምቶልሃል እግዚአብሔርን ይለምን የነበረበት ችግር ነበረበት። ዘካርያስ በስተርጅና ከሴት ከተገኙት መካከል እንደሱ ያለ የለም ተብሎ የተመሰከረለት ዮሐንስን እንደሚወልድ ተናግሮታል። ይህንን ምስራች የነገረው ማለት መልአኩ ቅዱስ ገብርኤል ሰዎች ሁሉ በጨለማ ውስጥ ነበሩ። ዓለም ሁሉ ኃጢአትን አድርጎ ከእግዚአብሔር ተለይቶ በሰውና በእግዚአብሔር መካከል የጠብ ግድግዳ ቆሞ ከኦሪት ዘፍጥረት ምዕራፍ 1 ጀምራችሁ እስከ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ድረስ ስትሄዱ ደስ ይበል የተባለ ሰው ጠፍቶ ሰዎች ሁሉ በሐዘን ውስጥ በነበሩበት ጊዜ ጨለማ በምድር ላይ በነገሰበት ጊዜ ሰውና እግዚአብሔር በተለያዩበት ጊዜ ታላቁን የምስራች ይዞ መጥቶ ሔዋን በጆሮዋ ሰምታ ባደረገችው ዓመት እንጨት በልታ የሰው ልጆች ሁሉ ሞት ነግሶባቸው በነበረ ጊዜ በእመቤታችን በቅድስት ድንግል ማርያም ጆሮ የገባው የምስራች ደስታ የተናገረ ደስ ይበልሽ የሚለው ታላቁን ቃል የተናገረ ሰዎች ሁሉ ከጨለማ ወደሚደነቅ ብርሃን እንዲወጡ ከዚያ ከመንጸፈ ሌሊት ከዲያብሎስ ግዞት ወደ ነፃነት እንዲሻገሩ ክርስቶስን እንድትወልድ ድንግል ማርያምን የደስታ ብስራት ያበሰረ ማን ነው? ንገሩ። ኃያሉ መልአክ ቅዱስ ገብርኤል። እንዲህ ያሉ የምስራች ዜና ይዘው የሚመጡ መላእክትን እንወዳቸዋለን።
ተመልከቱ ከዓለም ደስታ ርቆ ነበር። መልአኩ ቅዱስ ገብርኤል ድንግል ማርያምን ደስ ይበልሽ ሲላት ደስታ ወደ ዓለም ገባ። የድኅነታችን መጀመሪያ የንጽሕናችን መሰረት እያለ እመቤታችን ቅድስት ድንግል ማርያምን የደስታ መፍሰሻ ወይ እያለ የምናመሰግናት ለዚህ ነው። ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ላይ ተፈሥሒ እስመ ተወከፍኪ ለመላእክት ፍስሐ ብሏል። ያለ የሰው ልጆች ሁሉ ደስታ የሆነ የመልአኩን ቃል ተቀብለሽ ዋና ምን ይበልሽ ደስ ይበልሽ ብሎ አመስግኗል። አያችሁ እንዲህ ያሉ የምስራች ይዘው የሚመጡ ስለሆኑ መላእክትን እናከብራቸዋለን። ጊዜ ያጥርብናል ስለ መላእክት ብንናገር። እንደው ጥቂት ነገር እንመልከትና ትምህርታችንን እንጠቅልለው። እንዲህ ብለን መጽሐፍ ቅዱሳዊ ማስረጃ ይዘን መጥተን ከሐዲስም ከብሉይም ጠቅሰን መላእክት ክብር የሚገባቸው የጸጋ ስግደት የሚሰገድላቸው እንደሆኑ ስንነግራቸው ደግሞ ሌላ ምክንያት ያመጣሉ። ምን ብለው ፍጡራን ናቸው። ፍጡራን ከሆኑ ደግሞ በሁሉ ቦታ የመገለጥና የመገኘት ኃይል የላቸውም። ስለዚህ በሁሉ ቦታ ተገኙ እያላችሁ እናንተ የቅዱስ ሚካኤል ቤተክርስቲያን አንዱን እዚህ አንዱን ሐዋሳ አንዱን ደግሞ ሌላ ቦታ እየተከላችሁ መላእክትን እንደ እግዚአብሔር ታደርጓቸዋላችሁ። መላእክት ግን እንዲህ መሆን አይችሉም ይሆናል። መላእክት እንደ እግዚአብሔር በአንድ ጊዜ በሁሉም ቦታ ምሩ ሆነው ይገኛሉ አይገኙም። ቤተክርስቲያን ይብላ ታሰብ ግን ከሁሉ ቦታ የሚጸለየውን ጸሎት ይሰማሉ። እንዲህ የሚለውን እንመልከት። መላእክት ከሁሉ ቦታ የሚጸለየውን ጸሎት ይሰማሉ። እንደ እግዚአብሔር ምኑ በዙሪያ አይደሉም። ግን ከሁሉም ቦታ የሚጸለየው በአንድ ጊዜ እዚህ ሆነን የምንጸለየውን ጸሎት፣ የካ ሚካኤል ሆነን የምንጸለየውን ጸሎት፣ ጅጅጋ ሚካኤል ሆነን የምንጸለየውን ጸሎት መላእክት ይሰማሉ። መጽሐፍ ቅዱስ ነው የሚያረጋግጥልን። መጀመሪያ በጸጋ ሁሉ የተሰጣቸው መሆናቸውን እወቁ። እንዲህ የሚል ቃል በራዕየ ዮሐንስ ምዕራፍ 19 ቁጥር 18 ላይ እናገኛለን። ጥቅሶቹን ያዙ። ራዕየ ዮሐንስ ምዕራፍ 19 ቁጥር 18 ላይ አንድም መልአክ በፀሐይ እምብርት ወይም በፀሐይ መካከል ቆሞ አየሁ ይላል። በጣም ይገርማል። ፀሐይ ከምድር እጅግ የምትገዝፍ ፕላኔት ነች። ልብ በሉ። ፀሐይ በላይ በሰማይ ሆና የምትለቀው ብርሃን ዓለምን ሁሉ ያዳርስ። ፀሐይ የሰው ልጅ አይደለም መካከሏ ላይ ሊቆም አይደለም በጠራራ ፀሐይ ምድር ላይ ሆኖ በሚሊዮን ኪሎ ሜትር ርቀት ላይ ሆኖ ቀና ብሎ ማየት ያለ መሳሪያ ይችላል አይችልም። ተመልከቱ። የእግዚአብሔር መልአክ በፀሐይ ምርት መካከል ቆሞ አየሁት ይላል። ተመልከቱ። ስለዚህ ክብራቸው ከፀሐይ ብርሃንና ሙቀት ሁሉ በላይ ነው። ይሄ ብቻ አይደለም። ራዕየ ዮሐንስ ምዕራፍ 18 ቁጥር 5 ስታነቡ እንዲህ ይላል፣ እነሆ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ። ከክብሩ የተነሳ ምድር ሁሉ ምን አለች? በረረች። ምን ሁሉ ንገሩኝ፣ ምን ሁሉ እንዲህ የሚል ቃል ጽፈዋል። ቀላል ትርጉም፣ ውስጥ ትርጉም፣ መደበኛ ትርጉም በሚል መጽሐፍ ቅዱሳቸው ላይ ኦርቶዶክሳውያን ፈተናው ቀላል እንዳይመስላል። ራሳቸው መጽሐፍ ቅዱስን ይተረጉማሉ። ለራሳቸው በሚተረጉሙት መጽሐፍ ቅዱስ ላይ ቀላል ትርጉም፣ ውርስ ትርጉም፣ መደበኛ ትርጉም የሚል መጽሐፍ ካላቸው በዚያ በውጭ ያሉት ወገኖቻችን እና ይሄንን ራዕየ 18 ምዕራፍ 1 እንዲህ ብለው ቀይረውታል። ልብ በሉ። ምድር ሁሉ የሚለው ምድር ብቻ ነው። ምን አጥተው ሁሉ የሚለው ከኔ ጋር ናችሁ? ከኔ ጋር ናችሁ? ድምጻችሁ ማን የሰጣችሁ ብያችኋል? ተናገሩበታ። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? ምድር ሁሉ የሚለው ምን ብለው ምድር ብቻ። አያችሁ? ምድር ሁሉ ካለ ምድር ሁሉ የሚለው የትኛውን ነው የሚያጠቃልለው? አውስትራሊያ ነው፣ አንታርክቲካ ነው፣ አፍሪካ ነው። ምድር ሁሉ ማለት ዓለም በሙሉ ማለት ነው። ምድር ብቻ ካለ ግን ምናልባት እዚህ አካባቢ ያለው ምድር ብቻ። አያችሁ? ስለዚህ መጻሕፍት ቃላቶችን ከማንከል በማውጣት የመላእክት ክብር እንዳይነገር የቅዱሳን ክብር እንዳይዘከር ያደርጋሉ። ለምሳሌ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ አቤቱ የሠራዊት ጌታ እግዚአብሔር ሆይ 70 ዘመን የተቆጣቸው እስራኤልን የማትምራቸው
እስከ መቼ ነው ብሎ ጥያቄ ምልክት ያስቀምጣል። ጥያቄ ምልክት ካስቀመጠ ምንድን ነው? ጥያቄ ነው። አራት ነጥብ ኮርስ ጥያቄ ነው። አይሁን እንደ ቀላል እናያቸው ነገሮች እነሱ ግን መጽሐፍ ቅዱስን ለትውልድ በዚህ መንገድ ለማስተላለፍ ጥያቄውን አንስተው አራት ነጥብ አድርገውታል። አራት ነጥብ ከሆነ መላእክት ከእግዚአብሔር ላይ አያማልዱ አይጠይቁም ለማለት። ስለዚህ ይህንን ራዕየ ዮሐንስ ምዕራፍ 18 እንዲያደርገውታል። ምድር ሁሉ ከክብሩ የተነሳ በረች። ስለዚህ አንድ መልአክ ከሰማይ ሲወርድ ምድር ሁሉ የማብራት ጸጋና አቅም ካለው ከምድር ሁሉ የሚጸለየውን ጸሎት መስማት ያቅተዋል። ስለዚህ ለዚህ መልአክ ምድር ይምንት ነች ማለት ነው። ሌላው መላእክት ፈጣን ናቸው፣ እሳታውያን ናቸው። በአንድ ጊዜ ከአንድ ቦታ ወደ አንድ ቦታ የመገኘት ወይም ደግሞ አንድ ቦታ ሆነው ሌላውን የመስማት ጸጋ አላቸው። በቤተክርስቲያናችን ትምህርት ቅዱሳን አባቶቻችን በቅድስና ሕይወት ሲበረቱ የሚሰጣቸው ጸጋ ሁሰት የሚባል ጸጋ አንድ ቦታ ሆኖ በሁሉ ቦታ የሚደረገው ምን ማለት ማወቅ መጽሐፍ ቅዱሳዊ ማስረጃ አለ። በዚህ በመጽሐፈ ነገሥት ካልዕ ምዕራፍ 6 ቁጥር 12 ላይ የቅዱስ ኤልሳ ታሪክ አለ። በመጽሐፈ ነገሥት ምዕራፍ 6 ቁጥር 12 ላይ እስራኤላውያን ሶርያውያን መከራ ባበዙባቸው ጊዜ ኤልሳ የተባለ የእግዚአብሔር ሰው የኤልያስ ደቀ መዝሙር የነበረ አንድ ቦታ ቁጭ ብሎ የሶርያ ሰራዊት ምን ያህል ወታደር ይዞ እንደሚመጣ ቤት በኩል እንደሚመጣ አስተላለፉ ምን እንደሚመስል ለእስራኤላውያን የጦር አለቃ ይነግረው ነበር። እናንተ ዛሬ በዚህ በኩል እንዳትወጡ፣ ሶርያውያን ይሄን ያህል ወታደር ይሄን የመሰለ ሰራዊት ይዘው የመጡ ስለሆነ በዚህ በኩል ብትሄዱ ድል ታደርጓቸዋላችሁ እያለ ይነግራቸው ነበር። የተቀምጦ አንድ ቦታ ቁጭ ሄዶ አይደለም አንድ ቦታ ቁጭ ሶርያውያን ብዙ ዘመቻ ያደረጉ በእስራኤላውያን ድል ተነሱ። ያን ጊዜ የሶርያ የጦር አዛዥ መጣና ሹማምንቱን የጦር ሹማምንቱንና ወታደሮቹን ሰበሰበና ከእናንተ መካከል ለእስራኤላውያን የሚሰልለው ማን ነው? እኛ የምናደርገውን የዘመቻ ዕቅድ በሙሉ ከዚህ የወሰን የሚነግራቸው ማን ነው? እነዚህ ሰዎች ዕቅዳችንን ቀድመው እያወቁ ድል እያደረጉ ነውና ሰላይ ያለ ከመካከላቸዋል። ከወታደሮቹ መካከል ግን አንዱ ተነሳና ጌታዬ አንተ እንደምትለው አይደለም፣ በዚያ በእስራኤል ሀገር ያለ የእግዚአብሔር ሰው የማን ሰው? እስቲ ሁላችሁ ከፍ አድርጋችሁ የማን ሰው? የእግዚአብሔር ሰው አለ፣ ኤልሳ የሚባል ነቢይ አለ። እርሱ አንድ ቦታ ቁጭ ብሎ አንተ ቤተውን እንድታስበው በሳሎን ሆነ የምታቅደው እዚያው ተቀምጦ ያውቃል። ለእስራኤላውያን ይነግራቸዋል። እርሱ ወይም የሚያደርገው አለ። ታሪኩን ታውቁታላችሁ። በኋላ ኤልሳን ለመያዝ መጡ። ግን አያችሁ ነቢየ እግዚአብሔር ኤልሳ በውሰት አንድ ቦታ ቁጭ ብሎ የሚያደርጉትን ነገር ሁሉ ምን ይል ነበር? ያውቅ ነበር። ስለዚህ መላእክት ከአንድ ቦታ ወይም አንድ ቦታ ሆኖ ከሁሉም ቦታ የሚጸለየውን ጸሎት የመስማት የማወቅ ጸጋ አላቸው። ይሄን መጽሐፍ ቅዱስ የሚናገረው እኛ አይደለም። ስለዚህ መላእክትን የምናከብረው መላእክትን የምንወደው እንዲህ ባለ መንገድ ስለሚያግዙ ስለሚረዱት ነው። ቅድም በነገርኳችሁ በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እግዚአብሔርን ስለ ሰው ሲለምኑ እናገኛለን። 70 ዘመን የተቆጣቸው መከራ የጸናባቸው አሁን ግን የተመለሱት የማትምራቸው እስከ መቼ ስለ ሰው ልጆች እየማለዱ እናገኛለን። ይሄን የሚያስረዳን ዝቅ ብላችሁ ቁጥር 13ን ስታነቡ ከኔ ጋር ለነበረው መልአክ ወይም ሲነጋገር ለነበረው መልአክ እግዚአብሔር በሚያጽናና ቃል መለሰ። ምን በሚል? በሚያጽናና ቃል። ስለ ሰው ልጆች ማለደ፣ እግዚአብሔር ደግሞ ያንን መልአክ በሚያጽናና ቃል መለሰለት እንደሚምር። ስለዚህ መላእክት ከሰው ወደ እግዚአብሔር ከእግዚአብሔር ደግሞ ወደ ሰው ጸሎትን የሚያሳርጉ ናቸው። እንደው አንድ ጥቅስ ጨምርላችሁና ለምን በቅዱስ ሚካኤልና በቅዱስ ገብርኤል ስም ቤተክርስቲያን እንደምንሰይም ነግሬያችሁ ላልኩ በማቴዎስ ወንጌል ላይ እጅግ በሉቃስ ወንጌል ላይ እጅግ የሚያስደንቅ ቃል እናገኛለን። የሉቃስ ወንጌል ምዕራፍ 2 ቁጥር 30 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ
ዲያብሎስ የተናገረበት እንዲህ ይላል። ጌታም ይላል የሉቃስ ወንጌል ምዕራፍ 2:30 ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እንደምን ሊያበጥራችሁ? ማንን? ሐዋርያቱ የሰው ልጅ ማን የለመነው? ማን የለመነው? አትፍሩ፣ ሰይጣን ነው። ሰይጣን እንደ ስንዴ ሊያበጥራችሁ ምን አለ? ማንን የለመነው? እግዚአብሔርን እኮ ነው። በትንቢተ በመጽሐፈ ኢዮብ ምዕራፍ 1 ላይ እንደምናገኘው ምድርን ሁሉ ዞርባት ካለ በኋላ ባሪያዬን ኢዮብን ተመለከትኩ። አዎ ተመልክቼዋለሁ። ተመልከቱ። እኛን ዞሮ የሚመለከተን ዲያብሎስ እንደ ስንዴ ሊያበጥረን ማንን ለመነ? አስቡ እንግዲህ ዲያብሎስ ክፉ ሊያደርግብን እግዚአብሔር እንደ ስንዴ ሊያበጥረን ከለመነ ቅዱሳን መላእክት ለበጎ ነገር አይለምኑም ብሎ መናገር በእውነት ትክክለኛነት ነው አይደለም? አያችሁ፣ ሰይጣን እንኳን ለክፉ ዓላማው ይለምናል። ኢዮብን እንደተናገረው ማለት ነው። ስለዚህ ዲያብሎስ እንኳን እግዚአብሔር እንደ ስንዴ ሊያበጥራችሁ ለምናል ጌታ እንዲህ ብሎ ተናገረ። ስለዚህ ቅዱሳን መላእክት ለበጎ ነገር እንደሚለምኑ መጽሐፍ ይነግረናልና መላእክትን እናከብራቸዋለን። በማጠቃለያው ይሄን እንመልከት። ቅዱስ ሚካኤል በስሙ ቤተ መቅደስ፣ ቅዱሳን ጻድቃን ሰማዕታት በስማቸው ቤተ መቅደስን ሰየመ። በጣም ይገርማል። ይሄ ነገር የማይዋጥላቸው ሰዎች መጽሐፍትና የእግዚአብሔር ቃል አለ። እንዲህ የሚል ቃል እናገኛለን በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 8 ጀምሮ ስታነቡ ከ3 ከአንድ ጀምሮ አንብቡትና እግዚአብሔር እንዲህ ይላል፣ ሰንበታቴን ለሚጠብቁ ለጃንደረቦች ሕጌን ትእዛዜን ለሚጠብቁ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ። እስቲ የማይጠፋ ነው ድምፅ ያላችሁ የማይጠፋ የዘላለም ስም እሰጣቸዋለሁ። እሺ አንድ ጥያቄ ልጠይቃችሁ። ሰው ስንት ዓመት በምድር ላይ ነው እንደ እግዚአብሔር ቃል? 70 እና 80 አይደል? እሺ ዘላለም መቼ የሚያውቃል? ዘላለም መቼ? መጽሐፉ እኮ ነው የሚለው የማይጠፋ የዘላለም ስም በቤቴና በቅጥሬ ውስጥ። አሁን ይሄ ቤተ መቅደስ ቅዱስ ሚካኤል የሚታሰቡበት ታላቁ ታሪክ የሚታሰቡበት በሌሊት ስትመጡ የሚደርሰው ስብሐተ እግዚአብሔር ነው። የእግዚአብሔር አይደል? ሌሊት ላይ የሚደርሰው ኪዳነ ማርያም የእግዚአብሔር። አባቶቻችን ገብተው ይህች ቀን ምን ያህል የምታስፈራ ናት ብለው ቅዳሴውን ሲጀምሩ የሚቀደሰው የሚጠራው ስም ማን ነው? ያ የወልድ የመንፈስ ቅዱስ። በቅዳሴው መካከል የሚነበበው ወንጌል ማን ነው? የክርስቶስ ወንጌል። የሚፈተተው ቅዱስ ሥጋና ክቡር ደም የማን ነው? የጌታችን የአምላካችን የመድኃኒታችን የማን ነው? የኢየሱስ ክርስቶስ። ነገር ግን በጻድቁ በገብረ መንፈስ ቅዱስ በኃያሉ መልአክ በቅዱስ ሚካኤል ስም ግን የእግዚአብሔር የቃል ኪዳን ታቦት ስማቸው ተቀርጾበት ተጽፎበት በመንበሩ ላይ ይቀመጣል። ቤቱ የማን ነው? የእግዚአብሔር። ማን ይታሰብበታል? ቅዱስ ሚካኤል ይታሰብበታል። የሚፈተተው ሥጋና ደም የማን ነው? የክርስቶስ። ነገር ግን ማን ይመሰገንበታል? ቅዱስ ሚካኤል ይመሰገንበታል። ማን ይመለክበታል? እግዚአብሔር ይመለክበታል። አያችሁ። ስለዚህ ይሄ ቤተ መቅደስ የእግዚአብሔር ቤተ መቅደስ ነው። ነገር ግን የእግዚአብሔር ቤት በሆነው በመቅደሱ ውስጥ ግን እርሱ ባለቤቱ ሰንበቴን አከበሩ፣ ለጃንደረቦቼ ከሴቶችና ከወንዶች የሚበልጥ ስም የዘላለም ስም በቤቴና በቅጥሬ ውስጥ እሰጣቸዋለሁ ስላለ ይህ ቤት በቅዱስ ሚካኤል በታላቁ አባት በአቡነ ገብረ መንፈስ ቅዱስ ስም ተሰይሞ ለትውልድ ለዘላለም ይኖራል ማለት ነው። አያችሁ፣ ግልጽ ነው። ቤቱ የማን ነው? እግዚአብሔር። ስሙ ቅዱስ ነው። አባቶቻችን የሚቆሙት ቅኔ ማለት የሚቆሙት ሰዓታት ማለት የማን ነው? እግዚአብሔር ነው የሚያነሳው። ዓለምን በአንዲት ቃል ያሰማመረ እያሉ ነው ያመሰክሩት። ቅዱስ እያሉ ኪዳኑ ያመሰክሩት ማን ነው? ጌታ ነው የተሰቀለልን። ግን በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ ስላለ ለጃንደረቦች እርሱን ላከበሩ ሰንበታቱን ለጠበቁ በቅድስና
ለእርሱ ለሚታዘዙ ለእነዚህ ቅዱሳን በቤቱና በቅጥሩ ውስጥ ስም ስለሚሰጣቸው ዛሬ ቅዱስ ሚካኤል ቤተክርስቲያን እንላለን። በዚህ በቅዱስ ሚካኤል ቤተክርስቲያን ደግሞ ዓመታዊ ክብረ በዓሉ ድንቅ ያደረገበትን እያሰብን እግዚአብሔርን እናከብራለን፣ እግዚአብሔርን እናመሰግናለን። የምትቀበሉት ቅዱስ ሥጋና ክቡር ደም የክርስቶስ ነው። በቀራንዮ አደባባይ ላይ ተሰቅሎ ይሰጣል። የምታመሰግኑት የእግዚአብሔርን ስም ነው። ግን መላእክትን እናከብራለን፣ መላእክትን እናከብራለን፣ ቅዱሳንን እናከብራለን። ለምን ቢባል እርሱ የመረጣቸውን እርሱ ያከበራቸውን ማክበር ግድ ነው። ልብ በሉ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 28 ላይ የሚመርጥ እርሱ ነው፣ የሚያጸድቅ እርሱ ነው። እርሱ የሚያጸድቅ እርሱ የሚኮንን ሆኖ ሳለ የመረጣቸውን ያጸደቃቸውን ማን ይኮንናል? ማንም አይኮንም። ስለዚህ አንድ ጊዜ የልጁን መልእክት እንዲመስሉ የወሰናቸውን እነዚያን አክብሯል፣ አጽድቋል። ያጸደቃቸውን ደግሞ እንድንቀበል አዝዞናል። እናንተን የሚቀበል ማን ይቀበላል? እኔን ይቀበላል። እኔን የሚቀበል ደግሞ የላከኝን ይቀበላል። በእናንተ ስም ደግሞ ለደቀ መዛሙርት ወይም ለተቸገረ ቀዝቃዛ ውሃ የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። በማቴዎስ ይሰማል። ስለዚህ ይህን ያደረገ እግዚአብሔር ነው፣ ያዘዘ እግዚአብሔር ነው። መላእክትን የምናከብራቸው ለዚህ ነው። ቅዱሳኑን የምናከብራቸው ለዚህ ነው። ራሱ ባለቤቱ ስላከበራቸው። ኢየሱስ ክርስቶስን አውቀዋለሁ፣ ኢየሱስ ክርስቶስን እወደዋለሁ፣ ኢየሱስ የነፍሴም የሥጋዬም ጌታዬ ነው የሚል ሰው የማንን ቃል መስማት አለ? ንገሩኝ እንጂ እወደዋለሁ የሚለው የኢየሱስ ክርስቶስን ቃል መስማት የለበትም? አለበት የለበትም? ኢየሱስ ጌታ ነው ማለት፣ ኢየሱስ አምላክ ነው ማለት እናንተ ብቻ አይደላችሁ ማለት ቅዱስ ያዕቆብ በያዕቆብ መልእክቱ ምዕራፍ 2:14 ላይ አጋንንት ይላሉ። ኢየሱስ ጌታ ነው ማለትማ አጋንንት ይላሉ። ያምናሉ ጌታ እንደሆነ። ማመን ብቻ አይደለም ማለት ይንቀጠቀጡማል። ነገር ግን የሚሰማኝ በእርጋታ ይቀመጣል፣ የሚሰማኝ ቃሌን ያደምጣል፣ የሚሰማኝ ትእዛዛቴን ይጠብቃል። እኔን የሚወድ ቢሆን መስቀሉን ተሸክሞ ይከተለኛል፣ እኔን የሚወድ ቢሆን የምለውን ያደርጋል ነው ጌታ። ስለዚህ ጌታ ኢየሱስ ክርስቶስን እንወዳለን የሚል ሰው ቃሉን ማለት ምን ማለት አለበት? መተግበር፣ ማክበር። ቅዱሳኑ እርሱ ተቀብሎ እርሱ አክብሮ እናንተን የሚቀበል እኔን ይቀበላል ካለ ማን መቀበል አለበት? ቅዱሳንን መቀበል አለበት፣ መላእክትን መቀበል አለበት። እንዲያው ብቻ በአፉ ጌታ ሆይ የሚል እንደማይሰቅ መጽሐፍ ቅዱስ ይነግረናልና መላእክትን ሳይቀበሉ ጌታን እቀበላለሁ ቢሉ፣ ቅዱሳንን ሳያከብሩ ጌታን አከብራለሁ ቢሉ፣ ድንግል ማርያምን ሳያከብሩ ኢየሱስ ክርስቶስን አከብራለሁ ቢሉ ይሄ የሐሰት ትምህርት ነው። ይሄ የሐሰት ትምህርት ደግሞ የሐሳዊው መሲህ ትምህርት ነው። ቅዱስ ጳውሎስ ቅድም በነገርኩላችሁ መልእክቱ እንደተናገረው በመጨረሻው ዘመን የሚገለጠው ሐሳዊ መሲህ እሱ ከመገለጡ አስቀድሞ የሐሰት መምህራን ይገለጣሉ። መንገዱን የሚጠርጉ የአምልኮ መልክ ያላቸው፣ ኃይሉን የሚከዱ፣ ገንዘብ የሚወዱ፣ ስልጣን የሚወዱ፣ በትዕቢት የተነፉ፣ ትምክህተኞች፣ ተሳዳቢዎች፣ ምላሳቸው የረዘመ፣ የቃል ኪዳኑን ታቦት ለመናገር የማይሰቀጥታቸው፣ ወላዲተ አምላክ ድንግል ማርያምን ታላቅ ምስጢር በማኅፀኗ የተከናወነ እመብርሃንን ለመናገር አንደበታቸው ትንሽ የማይጎላበት ወይም ዳገት የማይሆንበት፣ ቅዱሳን መላእክትን ለመናገር ትንሽ የማይከብዳቸው እንዲህ ያሉ ተሳዳቢዎች እንደሚመጡ ማነገረን መጽሐፍ ነገረን። ነገር ግን እኛም ኢየሱስ ክርስቶስ የሕይወታችን ቤዛ፣ የነፍሳችን ጌታ፣ ያዳነን፣ በመስቀል ላይ የሞተልን የእናታችን የቅድስት ድንግል ማርያም ልጅ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በቀራንዮ አደባባይ ላይ ሕይወት የሰጠን ብርሃን ዘበአማን የተባለ ከጨለማ ወደሚደነቅ ብርሃን ያወጣን እርሱን እንወደዋለን፣ እርሱን እናመልከዋለን። እርሱ የሕይወታችን የነፍሳችን ጌታ ነው እንላለን። አትሉ? እንላለን። እናቱ ቅድስት ድንግል ማርያምን በአማላጅነቷ በእናትነቷ ፊታችንን በማያስቀንስ አንገታችንን በማያስቀንስ ፊታችንን በማያጥቁር ጸሎቷ በምልጃዋ እንደገፋለን። ጌታን እናመልካለን። ድንግል ማርያምን እንወዳለን። በአማላጅነቷ እንደገፋለን። እርሱ ያዘዘንን ትእዛዝ ደግሞ እናደርጋለን፣ እንፈጽማለን። ስለዚህ መላእክትን እንወዳቸዋለን፣ የጸጋ ስግደት እንሰግድላቸዋለን፣ እናከብራቸዋለን እንጂ አናመልካቸውም። ይሄን ያለ ማለት መጽሐፍ ነው። ያስተማረን የመከረን የሁላችን አባት እግዚአብሔር ስሙ የተመሰገነ ይሁን። ይቆያል።
እሺ ለመምራችን ለመጋቢ ሃይማኖት ቃሎት ያሰማልን፣ ቃሎት ያሰማልን። በእውነት እሳቸው በሚገባ አድርገው ያስተማሩን። የትምህርታችን ርዕስ ምንድን ነበር ይዛቸዋል? ትናንትናም እንደዚሁ ሲጠየቁ ነበር። በእውነት በደንብ አድርገው መጋቢ ሃይማኖት በደንብ አድርገው ያስተማሩ እና በድጋሚ እግዚአብሔር አምላክ እድሜ ዘመናቸው ይባርክልን። ኃጢአት ብትሰሩ ቀጥታ ሄደው ወደ ዝማሬው ዘማሪት ትዕግስት ተዘምሩና ወደ መጨረሻው ደግሞ የሰንበት ትምህርት ቤት ልጆች ልጆቻችን ስለመጡ እነሱ መጨረሻ ላይ ይዘምራሉ። አሁን ግን ልጆች አሉ ዙሪያ Oh
ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እኛም ዝማሬ መላእክት ያሰማል። እንግዲህ ያው እንደሚታወቀው ሁላችንም ለዚህ ለተቀደሰ ዓላማ መተን ተምረናል፣ ዝማሬ ሰምተናል፣ ዘምረናል እና ስለዚህ ያው በጊዜያችንም አኳያ ደካሙ ስላለ የሰንበት ትምህርት ቤት ልጆች ወጣት ልጆቻችን እዚህ በመካከላችን ስለተገኙ እጅግ ደስ ብሎናል። አሁን ቀጥታ እነሱ አንድ ዝማሬ ዘምረውልን የመጨረሻችን ይሆናል ማለት ነው። ቀጥታ ወደ ዝማሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ ሰላም
እሺ ለዘመሩልን የሰንበት ትምህርት ቤት ወጣት ልጆቻችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እድሜ ዘመናቸውን እግዚአብሔር አምላክ ይባርክልን። ሰላም እንደዋለን ሌሊቱን በሰላም ያሳድረን። ተመላኩ ተቅዱስ ሊቀጥለን ረድኤት በረከት ያሳትፈን። ሁላችንን በአንድነትና በጋራ እንዲማለት ስም እናመስግን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ጌታችን ቅዱስ ማርያም ሆይ በመልአኩ በቅዱስ ሰላምታ ሰላም እንልሻለን። እሺ ወንበሩን ወጣት ወንድሞቻችን ልጆቻችን ከቦታው እንድታደርጉ እናሳስባለን። ሌላው እንዴት እሺ ሌላው መድረክ እንግዲህ እዚጋ ስላለ ይህንን አሁን የተላለፈውን ዝማሬና ትምህርት ትሰማላችሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ሁሉ እንዲዳረስ ታደርጉልን ማሳስበው። አሁን ቀጥታ የሚሄደው ወደ መጨረሻው ጸሎት ነው። ጸሎቱን የሚያደርሱልን ቤተክርስቲያናችን የሚያገለግሉን አባታችን ናቸው። ሰላም እንደዋለን ሌሊቱን በሰላም ያሳድረን። ተመላኩ ተቅዱስ ሊቀጥለን ረድኤት በረከት ያሳትፈን። ሁላችንን በአንድነትና በጋራ እንዲማለት ስም እናመስግን።